ሌሎች ደግሞ ይህንን አዲስ ቴክኖሎጂ በመጠቀም በበለጠ ፍጥነትና ጥራት መማር የሚያስችለን ትልቅ እድል እንደሆነ አድርገውም ይመለከቱታል። ታዲያ እውነታው የት ነው ያለው? ከበጎ ጎኖቹን ጀምር። የኤአይ መሳሪያዎች ትምህርትን ከግል ፍላጎት ጋር ለማጣጣም ሊረዱን ይችላሉ። አንድ ተማሪ በአንድ የትምህርት ርዕሰ ጉዳይ ላይ ቢቸገር በክፍል ውስጥ እጅ አውጥቶ ለመጠየቅ መሸማቀቅ ሳያስፈልገው ወዲያውኑ እገዛ ማግኘት ይችላል። ተማሪዎች እንግሊዝኛ ሁለተኛ ቋንቋቸው ከሆነ የኤአይ ቻትቦትን ምላሾችን በአፍ መፍቻ ቋንቋቸው ሊሰጣቸው ይችላል። ኤአይ የትምህርቱን የክብደት ደረጃ ሊያስተካክል የተለያዩ ማብራሪያዎችን ሊያቀርብና ማለቂያ የሌላቸው የተግባር መልመጃዎችንም ሊሰጠን ይችላል። ተማሪዎች ለምሳሌ ስለ ፎቶሲንቴሲስ በኬጂ2 ደረጃ አብራራልኝ ወይም ስለ ቱዶርስ የታሪክ ዘመን አንዳንድ የምርጫ ጥያቄዎችን ስጠኝ ብለው ሊጠይቁት ይችላሉ። ይህ ሁኔታ ልጆች ራስ በራሳቸው በፍጥነት ትምህርት እንዲማሩ ይረዳቸዋል። ነገር ግን ኤአይ ጉዳቶችም አሉት። አንዱ ትልቁ ስጋት የተአማኒነት ጉዳይ ነው። የኤአይ ቻትቦቶች ተሳስተው እያሉ እንኳን በጣም በራስ መተማመን ስሜት መልስ ሊሰጡን ይችላሉ። በ2024 የተደረገ ጥናት እንደሚያሳየው ኤአይ ጨርሶ የሌሉ የገጽ ቁጥሮችን እንደ ምንጭም ጠቅሷል። አንድን የምርምር ጽሑፍ ያዘጋጀውን ሰው ጽሑፉ ከመታተሙ ከረጅም ጊዜ በፊት እንደሞተ ደራሲ አድርጎ አቅርቦታል። ይህ በመሆኑም ተማሪዎች መረጃዎችን ደጋግመው እንዲፈትሹ ከመማሪያ መጽሐፍትና ከመደበኛ የትምህርት መረጃዎች ጋር እንዲያመሳክሩና ቻትቦቱ የሚለውን ሁሉ እንዲሁ ዝም ብለው እንዳይቀበሉ በጥብቅ ይመከራሉ።